በፕሬዝዳንቱ ላይ የክትትል ትዕዛዝ ተሰጠ። በጠቅላይ ሚኒስትር ቢሮ ጉዳይ ትኩረት ተደርጎበታል ይላሉ የውስጥ ምንጮች። የሲዳማ ክልል ፕሬዝዳንት ትናንት በሰበር ዜና ውጭ አገር ጉዞ እገዳ እንደተጣለባቸው መገለጹ ሲታወቅ፣ በመንግስት በደህንነት አካል ተጨማሪ ክትትል እየተደረገባቸው እንደሆነ ከውስጥ አዋቂዎች ምንጭ ሰምተናል። ጥንቅሽ ከምንጮቹ ያገኘው ይፋ ያልሆነ መረጃ በቅርቡ የመሪ ፓርቲው ብልጽግና ጨምሮ በተዋረዱ በሚገኙ ቁልፍ ሀገራዊና መንግስታዊ ተቋም ላይ አዲስና ጠንካራ ያለመዋቅራዊ ሪፎርም የማድረግ እቅድ መያዙን ጠቁሟል። ለዚህም ወሳኝ የመንግስት መርሃ ግብር ስኬታማዎችና ውጤታማ አፈጻጸም ያመች ዘንድ በአሁኑ ሰዓት በተመሳሳይ ሁኔታ በሌሎች ሀገር ከፍተኛ ባለስልጣንና አመራሮች ላይ ከወዲሁ የቅርብ ቁጥጥር እንዲደረግ ትዕዛዝ መውጣቱ በስራ ላይ መዋሉ አሳብቋል። ምንጮቹ አያይዘው የሲዳማ ክልል ፕሬዝዳንት የመሪ ፓርቲ ከፍተኛ አመራር የሆኑት አቶ ደስታ ሌዳሞ አስመልክቶ ላለፉት ጥቂት ሳምንታት በክልሉ ህዝቡ ቁጣ ያስነባቸውን የመልካም አስተዳደር ችግር ሙስና መነሻ በማድረግ መንግስት በቅርቡ ሲከታተለው መቆየቱ ገልጿል። ሆኖም አሁን በመጨረሻ ተቃውሞ እየተካረረ ከመምጣቱ ጋር የፕሬዝዳንቱን ተጠርጣሪ የሚያደርጉ ጭብጦች መገኘታቸው በጠቅላይ ሚኒስትር ቢሮ በኩል አስቸኳይ ትዕዛዝ እንዲሰጥና ጉዞ እገዳ ጨምሮ ተደርጎባቸው ክትትል እንዲደረግባቸው ተደርጓል። የሲዳማ ክልል ፕሬዝዳንት ከፌዴራል የተላኩ ባለስልጣናት አላናግርም አሉ። ይህ ዜና በቪዲዮ ቀርቦ የነበረ ቢሆንም በጽሁፍ ይቀርብልን በሚል ጥያቄ የቀረበ አለቃ ደውሎ ብዬ ሰብሳቢውን ጥለው ወጥተዋል። አቶ ደስታ ሌዳሞ ትንሽ አብዲ ኤሊ ሆነዋል። የሲዳማው ክልል ፕሬዝዳንት ለያዥ ለገናዥ አስቸግረዋል ሲሉ የብልጽግና ፓርቲ ምንጮች ገለጹ። ለዘሀበሻ የደረሰው መረጃ እንደሚያመለክተው ሲዳማ ክልል ሆኖ ከተዋቀረው ጀምሮ በፕሬዝዳንትነት እየመሩ በሚገኙት አቶ ደስታ አየሌ አሁን ላይ መታዘዝ እንዳቆሙ ምንጮች ተናግረዋል። የክልል አመራሮች ሊያነጋግሯቸው ሲፈልጉ አለቃ ደወለ በሚል ስልክ ይዘው እያወሩ በዚያው ስብሰባ ወይም ንግግር ሲሸሹ ቆይተዋል እየተባለ የገመገሙት የክልሉ ፕሬዝዳንት አሁን ደግሞ ከፌዴራል መንግስት ተወክለው ወደ ሐዋሳ የሄዱ ባለስልጣናትን አላናግርም ማለታቸው ምንጮችን ገልጸዋል። እንደ ምንጮች ገለጻ የኢንዱስትሪ ልማት ሚኒስትር አቶ መላኩ አለበል እና የብልጽግና ፓርቲ ዋና ጽህፈት ቤት አደረጃጀት ዘርፍ ኃላፊ አቶ ፍቃዱ ተሰማ ለስራ ጉዳይ ወደ ሐዋሳ ከተማ ከ3 ቀን በፊት የሄዱ ሲሆን ሚኒስትሮቹ ከሐዋሳ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የክልሉ ፕሬዝዳንት ኤርፖርት ሄጄ አልቀበልም በማለት የሲዳማ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ከሌሎች ክልልና ሐዋሳ ከተማ አስተዳደር ከፍተኛ ስራ ኃላፊ ጋር በመሆን አቀባበል እንዳደረጉላቸው ምንጮች ነግረውናል። ሚኒስትሩና የብልጽግና ከፍተኛ አመራር በፌዴራል መንግስትና ፓርቲው ተወክለው ወደ ሲዳማ ክልል የተላኩ የህዝብን ጥያቄ ለማዳመጥ በሚል ቢሆንም አቶ ደስታ ሌዳሞ ግን በሚቆጣጠራቸው ሚዲያዎች ባለስልጣናቱን የመጡ ልማት ለመጎብኘት ብቻ ነው በሚል እንዳስነበሩ ይታወቃል። እነዚህ ባለስልጣኖች በሲዳማ ክልል የተስተዋሉ ነው የተባለውን የመልካም አስተዳደር ችግር በተለይ አቶ ደስታ ሌዳሞ ትንሹ
አብዲ ኤሊ ሆኗል በሚል ህዝብ እየቀረበ ያለው አስተያየት ሌሎች ጥያቄዎች ለማዳመጥ እንደሄዱም ብልጽግና አስታውቋል። ሁለት ባለስልጣናት ስለ ክልል ወቅታዊ ሁኔታና ከህዝብ እየተነሳ ስላለው ጥያቄዎች አቶ ደስታ ሌዳሞ ለመነጋገር በተያዘ ስብሰባ ላይ አለቃ ደውል ብለው ጥለዋቸው እንደሄዱ ምንጭ ገልጸዋል። ፕሬዝዳንት አብዛኛውን ሊያናገሯቸው የሚፈልጉት እንዲሁም አለቃ ደወለ በሚል ጥለው እንደሚነጋገሩ ነው ዘሀበሻ ምንጮች የገለጹት። በዚህ መሰረት ከፌዴራል ተወክለው የመጡ ባለስልጣናትም አላናገርም ያሉት አቶ ደስታ በተመሳሳይ ቀን ግን ከክልሉ ጸጥታ ኃላፊዎች ስብሰባ እንደነበር ምንጮች ገልጸዋል።